ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም የነበራቸው አቋም በመቀየር የኢራቅ ኩርድ ተዋጊዎች በኢራን ላይ እየተካሄደ ባለው ጦርነት ውስጥ እንዲሳተፉ እንደማይፈልጉ ገለጹ። ፕሬዝዳንቱ ይህንን የተናገሩት በግጭቱ የተገደሉ የ6 አሜሪካውያን ወታደሮች አስክሬን አሸኛኘት ላይ በፕሬዝዳንታዊ አውሮፕላን ኤር ፎርስ ዋን ላይ ለጋዜጠኞች በሰጡት መግለጫ ነው። ትራምፕ በንግግራቸው ኩርዶች ወደ ኢራን እንዲገቡ አልፈልግም፣ እነሱ ለመግባት ፈቃደኛ ቢሆኑም እኔ ግን እንዲገቡ ነግሬያቸዋለሁ። ጦርነቱ አሁን ባለው ሁኔታም ውስብስብ መሆኑን የጠቀሱት ፕሬዝዳንቱ ኩርዶች ጉዳት እንዲደርስባቸው ወይም እንዲገደሉ እንደማይፈልጉ አክለዋል። ይህ አባባላቸው ባለፈው ሐሙስ ዕለት ኩርዶች መሳተፍ ቢፈልጉ ደስ ይለኛል ሙሉ በሙሉ እንዳሉት ወይም መግለጫ ከሰጡት ሐሳብ ጋር ተቃራኒ ሆኖ ተገኝቷል። ከዚሁ ጋር ተያይዞ በደቡብ ኢራን በሚገኘው የአንደኛ ደረጃ ትምህርት ቤት ላይ ለደረሰው የ150 ልጃገረድ ተማሪዎች ሕይወት ለቀጠፈው ጥቃት ተጠያቂዋ ኢራን ናት ብለው እንደሚያምኑ ትራምፕ ገልጸዋል። ሆኖም የአሜሪካ የውስጥ ደህንነት ተንታኞች ጥቃቱ ሳይታሰብ በአሜሪካ ኃይሎች የተፈጸመ ሊሆን እንደሚችል መጠቆማቸውን ተናግረዋል። በሌላ በኩል ሩሲያ ለኢራን የደህንነት መረጃ እየሰጠች ነው የሚለውን ዘገባ ፕሬዝዳንቱ አስተባብለዋል። ስለ ጦርነቱ የጊዜ ገደብ ወይም ስኬጁል ሲጠየቁ የዋይት ሃውስ የፕሬስ ጸሐፊ ጦርነት ከኢራን እስከ 6 ፕሬስ ጸሐፊ ጦርነቱ ከ4 እስከ 6 ሳምንታት ሊፈጅ ይችላል ቢሉም ትራምፕ ግን ጦርነቱ ለተወሰነ ጊዜ ሊቀጥል ይችላል በማለት ግልጽ የሆነ የጊዜ ገደብ ወይም ስኬጁል ከመስጠት ተቆጥበዋል። በተጨማሪም ከኢራን ጋር ምንም አይነት የሰላም ስምምነት ለማድረግ ፍላጎት እንደሌላቸውና ሀገሪቱ ወደ ጦርነት የማይመራ ቀጣይ መሪ እሳቸው በራሳቸው መምረጥ እንደሚፈልጉ በድጋሚ አረጋግጠዋል። ትራምፕ በትሩዝ ሶሻል በትሩዝ ሶሻል ገጻቸው ባሰፈሩት መልእክት በእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ላይ ያላቸውን ቅሬታ ገልጸዋል። ስታርመር 2 የአውሮፕላን ተሸካሚ መርከቦችን ወደ መካከለኛው ምስራቅ ለመላክ ማሰባቸውን ለማንሳት አሁን አያስፈልጉንም፣ ጦርነቱን ካሸነፍን በኋላ አብረው ለመሳተፍ የሚፈልጉ ሰዎችን እናስታውሳቸዋለን ሲሉ በዝግታ ምላሽ የሰጡት አጋሮቻቸውን ወቅሰዋል። ሀበሻ እንደጠቀሰው አጋጣሚ ኢንተርቴይንመንት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ አይነት መረጃዎችን እናቀርብላችኋለን ከተለያዩ የዓለም ማዕዘናት፣ ከጥበብ ዓለም፣ ከታዋቂ ሰዎች፣ ከትኩኩስ ዜናዎች ከሀገር ውስጥ ከውጭ ሰብስክራይብ በመሆን ቤተሰብ ይሁኑ። ይህ አጋጣሚ ኢንተርቴይንመንት ነው። እና የዩኤስኤ ዩናይትድ ስቴትስ አሜሪካ ፍጥጫ ነበልባሉ እንደቀጠለ ነው። ኢራን ከአሜሪካ ጋር እንደማትደራደርና ጦርነቱን መቀጠል እንደምትችል የካሚኔ ከፍተኛ አማካሪ ገለጹ። ኢራን ከአሜሪካ ጋር ያላትን አቋም በግልጽ አሳውቃለች። የሀገሪቱ ከፍተኛ ባለስልጣን በሰጡት መግለጫ መላው
ኢራናውያን እያወከ ባለው ጦርነት ዙሪያ ጠንከር ያለ መልእክት አስተላልፈዋል። ድርድር የለም። ኢራን ከአሜሪካ ጋር የመደራደር ምንም አይነት ፍላጎት የላትም። እምነት ማጣት፣ አሜሪካውያን ላይ ቅንጣት እምነት የለንም፣ ለድርድር የሚሆን መነሻም የለንም ብለዋል። መሐመድ ሞክበር የከፍተኛው መሪ አማካሪ ናቸው። የጦር ዝግጁነት ኢራን በመካከለኛው ምስራቅ የተቀሰቀሰውን ጦርነት እስከፈለገችው ጊዜ ድረስ የመቀጠል አቅም መብት እንዳላት ገልጻለች። ይህ የአቋም መግለጫ በመካከለኛው ምስራቅ ያለውን የኢራንና የአሜሪካን ፍጥጫ ገመዱን ወጥሮ የት ያደርሰው ይሆን?